ቤት ባትሄጂ ደስ ይለኛል። ከዚህ በኋላ በአምላንተ ጥሩ ስሜት አለኝ ታውቃለህ። እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም ላንተ? አብርሽ አንተን ባልወድህ ኖሮ እንደዚህ ማልሆንልህም ምንም ችግር የለውም ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም ተሰናበተኝ። ሐሳብህን ምንም ማለት በግድ ማላደርገው የምችለው ነገር ስለሌለ ሐሳብህን እቀበላለሁ። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ደካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው ከጠፋበት እኔንም አቁላላኝ ዳውን በራሱ መያዝ ሳይሆንለት። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። ያው ተመልሼ ስመጣ እንግዲህ አብዛኞቻችሁ እናንተም እንደምታወሩኝ እናንተም እንደምትመክሩኝ ዛሬ እኔም ልብ ገዝቼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። እንግዲህ ዛሬ ሄርሜላን ቀጠሬያታለሁኝ፣ ለመጨረሻ ጊዜ ላገኛት ቀጠሬያታለሁ። ያው ሁላችሁም የምትሰጡን አስተያየት አለ፣ ለኔም ለሷም እንዲሁም ለእያንዳንዳችን ቪዲዮ በለቀቅን ቁጥር የምትሰጡን አስተያየት አለና የምትጽፉትም ኮሜንት እናነባለን። ያንን ሳናነብ ቀርተን አይደለምና አንዳንድ ጊዜ በህይወታችን ተግበር ያለብን ነገሮች እየተገበርን መተግበር የሌለብን ነገሮች ደግሞ ሳንተገብር እናልፋለን ማለት ነው። ያው ምክሮች ሁሉ ጠቃሚ አይደሉም። ያው የሚጠቅመንን ግን ከዛ ላይ እንወስዳለን። እኔ በበኩሌ እንደዛ ነው። ያው አንዳንዶች የሚመክሩበት መንገድ ትክክል አይደለም። ወይ በስድብ ወይ በሆነ ነገር ሰውን መምከር እንደማይቻል አስቀድሜ ለእናንተም ልነግራችሁ ፈልጋለሁ። የትኛውም ሰው እኔን ስለሰደበኝ እኔ ከምፈልገው መስመር ሊያስተኛ አይችልም፣ ማንም ሰው ማለት ነው። እኔ ሰው በሰውነቱ ማከብር ሰው ነኝ፣ ሰው በመሆኑ ብቻ ማለት ነው፣ ማንም ይሁን እና ግን ደግሞ እኔ የሆነ ሰው ስለሰደበኝ ወይ የሆነ ነገር ስላለኝ ከምፈልገው መንገድ ሊያስወጣኝም ምንም ሊለኝ አይችልም። እኔ ከሰው ምክር እሰማለሁኝ። ከዛም ባለፈ ደግሞ ኮሜንት ውስጥ ጻፉ አነባለሁ። የሚጠቅመኝን ተገብራለሁ፣ ማይጠቅመኝን ደግሞ እያስወገድኩ እሄዳለሁ ማለት ነው። ዛሬ ሄርሜላን ጠርቻታለሁኝ። ዛሬ ሄርሜላን የጠራሁበት ምክንያት ምንድነው? ምናልባት ስትመጣ ሁሉንም ነገሮች ከሷ ፊት ብናገር ይሻላል አሁን ከምናገረው ይልቅ ማለት ነውና ከዚህ በኋላ ያለው ነገሮች ቤተሰቦቼ ትንሽ እየከበደ እየመጣ ነው። ብሩክ መጣ እንዴ? ሰላም ነው? ደህና ነህ? አለ እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ብሩክም መጥቷል። ደወልክላት? ምን አለች? ደርሻለሁ አለች። እኔ እኮ ቅድም ነው እየመጣሁ ነው ካለች ደርሻለሁ ብላኛለች። ነው እንዴ? እና ብሩክም አለ። አንዳንድ ነገሮችን ልናወራት ስለምንፈልግ ነው። ያው ይህንን ነገር ስንናገር ደግሞ እናንተም እንዳይደብራችሁ በእርግጠኝነት እሷ ነቻች ሄርሜላ ነች። ቤተሰቦች ሄርሜላ መታለች። ያው በግልጽ መናገር ያለብህን ነገር ብሩክ አንተም ንገራት፣ እኔም እነግራታለሁ። ትንሽ እንዳይደብራት ብዬ ነው። ያው ምንም ቢደብራትም ምንም ልናደርግ አንችልም ከዚህ በኋላ ማለት ነው። እና እንዴት ነሽ? እንዴት ናችሁ? ደህና ነሽ? እግዚአብሔር ሰላም ነው? እንዴት ነሽ? ሁሉ ሰላም? ለኔ እንዴት ናችሁ? ደህና ናችሁ? ጭርር ብላችኋል። አይ ማለት ምናልባት ምሳ አልተበላም፣ ለዛ ይሆናል። እንብላ። እሺ እንቆያለን። ከዛ በፊት አንዳንድ ነገሮች እንናወራሽ እንፈልጋለን። ይሄን እሺ ደህና ናችሁ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ለምን ነገር ነው የፈለግንሽ? ፊታችሁ ረጅም ጊዜ ተነጋገርንና እኔና አብርሃም በዚህ ጉዳይ አሁን እንግዲህ ወደ አንቺ አመጣ ነው ሀሳቡ። የብዙ ነገሮች መንስኤ እንግዲህ እኔ ነኝ አይደለ? ከአብርሃም ጋር የሚያስተዋወቅኩሽ እነዚህ አብራችሁም እንድትሆኑ ያደረኳችሁ እኔ ነኝ አይደል? አሁን ግን ከጊዜ ወደ ጊዜ አንቺና የአብርሃም ግንኙነት እያስፈራኝ ስለመጣ ከአብርሃም ጋር ወጥተን ነበር ማታ ከማታ ጀምሮ ነው። ያው በቃ ግንኙነታችሁ ሰላም እየሰጠን አይደለም፣ ለኔም ለጓደኞቼም በዛ በኩልም ለሩታም ጓደኞች ቢሆን ሰላም እየሰጠ ስላልሆነ
ከዚህ በኋላ ከአብርሃም እንድትርቂ ልጠይቅሽ ነው ዛሬ እንግዲህ የመጣሁት። ምክንያቴ ደግሞ እንግዲህ ታውቂዋለሽ ከጊዜ ወደ ጊዜ በጣም እየተቀራረባችሁ መጣችሁ እና ያ ነገር ደግሞ በቃ ሰላም እየሰጠኝ አይደለም። ምክንያቱም እኔ እንደ ጓደኛ እንደ እህት እንደኛ ሆነሽ ነበር የጠበኩት፣ ግን እንደዛ እየመሰለኝ አይደለም አሁን እና ጥፋተኝነት ስሜት ስለተሰማኝ ራሴን እንዳመጣኋት ራሴን እንደራስ ይላልራል አውርቼው ነበር ማለት ነው። ዛሬ በዛ ጉዳይ ነው ላንቺ። ሌላው ምን አለ መሰለሽ ሄርሚ፣ ያው አንቺ ክፉ ሰው ሆነሽ ወይ መጥፎ ሰው ሆነሽ ወይንም ሰው እንደሚልሽ አይነት ሰው ሆነሽም አይደለም። በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ። ግን ደግሞ በአንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት ያው እንደምታውቂው ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በእኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና አንቺ ግንኙነት ትክክል እንዳልሆነ ተሰምቶኛል እና ብሩክንም ያው ያሉትን ነገሮች ሳማክረው በቃ እኔው እንዳገናኘዋችሁ እኔው ለመጨረሻ ጊዜ ለሄርሚ ልንገራትና መለያየት አለባችሁ አለኝ ማለት ነው። ስለዚህ ሄርሚ በጣም ይቅርታ አድርጊልንና ያው ራሴንም መሆን ፈልጋለሁ ከዚህ በኋላ ከራሴ ጋር መሆን ስለምፈልግ እዚህ ጋር ሁሉ ነገሮች ቢያበቁ ደስ ይለኛል። መጥፎ ሰው አይደለሽ። ያው ዛሬ በቁም ነገር ስንጠራሽ እንግዲህ እንዲከፋሽ እንዲደብርሽ ምናምን ነገር አይደለም። ስለዚህ ሄርሚዬ ለኔ ጥሩ ሰው ነሽ። ሰው ግን ያው የልብሽን ማንም የተረዳው የለም። የውስጥሽን የሚያውቀው ፈጣሪ ነው። ለኔ ከፋትም ነገር አስበሽ አታውቂም። ስለዚህ ዛሬ ግን ያሉት ነገሮች እዚህ ጋር ቢበቁ መልካም ይመስለኛልና በመነጋገር እንፈተዋለን ብዬ ስላሰብኩኝ ነው ዛሬ ብሩክንም ጠርቼው እዚህ ጋር ነገሮች ቢያበቁ ብዬ ያሰብኩት ማለት ነውና ፕሊስ ተረጅኝና ሁሉንም ነገሮች እንትን ብለን እዚህ ጋር አስቀጥተን እንግዲህ አንቺም ፈጣሪ ከኔ የተሻለ ሰው ሰጥቶሽ አሪፍ ላይፍ እንድትኖሪ እመኛለሁኝ። ምናልባት ብሩክ የሚጨምረው ነገር አለ? አዎ ይሄ ማለት እንግዲህ ታቀቀን ነው በዚህ ጉዳይና እንግዲህ ሩታ የሚሰማትን አይነት ስሜት ማሰብ አለብን አንደኛ ነው። ስለዚህ በቃ ወይም መራቅ አለብሽ ብዬ አስባለሁ። አብርሽ ቤት ባትሄጂ ደስ ይለኛል ከዚህ በኋላ። አዎ ከዚህ በኋላ ምንድነው መገናኘታችን ነው የሚቀረው። እስካሁን ግን ቁጭ ብዬ ዝም ብዬ የሰማኋችሁ ስለማከብራችሁ ነው። የምራችሁ ነው ተነጋግራችሁበት ነው እንደዚህ እያላችሁኝ ያላችሁት። እኔ አዳር ሙሉ አስቤበት ነው ያደርኩት። ምንም እንቅልፍ አልተኛሁኝም። ብሩክ እሺ አንተ ምናልባት የሆነ ነገር ሊሰማህ ይችላል፣ ግን ደግሞ እኔን እንደማታቀኝ ሰው አሁን ላይ እንደዚህ መለየት የሚባል ሀሳብ ማምጣት አለባችሁ። ብሩክ ደግሞ ወንድሜ ነህ፣ ጓደኛዬ ነህ። ለአብርሃም ያለኝን ፊሊንግ እያወቅህ እንዴት ነው እንደዚህ ልትሆንብኝ ይቻልከው? እንዴት ነው ጥሩ ሰው ነሽ። እንዳንቺ አይነት ሰው እንዳንቺ አይነት እህት ላናገኝ እንችላለን እኮ ሁላችንም ማለት በጣም ጥሩ እንጃ። ብቻ ለምን እኔ ላይ እንደዚህ እየገፋኸኝም ቢሆን ወደኋላ አላልኩም አይደል እንዴ? ቢያንስ ደግሞ ታውቃለህ የሆነ ያህል ቪዲዮ ላይ ብቻ ያለውን ብቻ ሳይሆን አንተ ህይወት ላይ መጥቼ ምን ያህል ብዙ ነገር ተጠቃሚ እንደሆንኩኝ ታውቃለህ አይደል? በህይወቴ ምን ያህል አንተ ነህ አይደል እንዴ ሰው አለኝ ብዬ ማስበው። ሁለታችሁም ለኔ ማለት ቅርቅርቤ ናችሁ፣ ግን ደግሞ ይበልጥ አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ። እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ብሩክ እስከዛሬ የሆነ ያህል ፐርሰንት እንደ ሴትነት ትረዳኝ ነበር አይደል? ለምን አንድ ነገር አትለው? አንተም እሱን ሀሳቡን አግዛው ትመጣለህ። ኤርሚ በጣም ጥሩ ሰው ነሽ፣ ለማንም ሰው መመኛት አይነት አይነት ነሽ። ግን አሁን ደግሞ ያለው ነገር በቃ ያስፈራል። እውነት ነው ደግሞ ብሩክ አንተም ፈረድክብኝ። ምክንያቱም ሌላ ነገር ስለተቀየረ ስላልተቀየረ አይደለም። ምን መጥፎ ነገር አድርጌ ነው እኔ ለአብርሃም ጥሩ ነገር ከማድረግ ጥሩ ነገር ከማሰብ ውጪ ምን አደረኩኝ? አብርሃም እሱ አንተ ብቻ አይደለም አንተም እኮ ለኔ ያለ አሁን በቃ ስለሽ እኔ ከዚህ በላይም አውርተሽ አንቺንም እንትን ማለት አልፈልግም። ይሄ ነው ትንሽ ነገሮችን ተረጂና ለኔም ማዝነሽ ለአንቺ አሁን ለራስሽ ብቻ ሳይሆን ለኔም ማዝነሽ ምልሽ ነገር እሺ ብለሽ ይሄ ነው በቃ አሁን መሄድ አለብሽ። ይሄን ነገር ለምን ነበር የጠራንሽ? ስለዚህ እሺ በእኛና ሂጂ በቃ መሄድ አልችልም። እኛ ከምንሄድ ጥላለሽ
ሰውን ልጅ መለያየት መፍትሄ ሆኖ አያውቅም። ከዛ ባለፈ ደግሞ አንተ ገና ለገና ሰው ስለሰደበህ ምናምን አይደለም። እኔ ለአንተ ብዙ አልተሰደብኩም፣ ስለወደድኩክ ነው። እንደኔ እንደ ሴት የተሰደበ ሰው አለ፣ ግን ስድቡን ሳይሆን ራሴን ስለማቅ አንተንም ስለማቅ ነው አይደል እኔ ነገሮችን የተቀበልኩት። እንዴ ምንም ችግር የለውም። አሁንም ምንም ማለትም ግን መለያየት መፍትሄ ነው ብለክ እንዳታስብ። ከዛ ባለፈ ደግሞ ሴት ልጅ ነኝ፣ ብዙ ነገር ባንተ ተሰድብ ያለው አብርሽ፣ አንተን ባልወድ ኖሮ እንደዚህ ማልሆንልህም፣ ምንም ችግር የለውም። ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም። ተሰናበተኝ። ሀሳብህን ምንም ማለት በግድ ማላደርገው የምችለው ነገር ስለሌለ ሀሳብህን እቀበላለሁ። አንተንም ስላስጨነቅኩ በጣም ይቅርታ። ደህና